ሰላም ሰላም እንዴት ናችሁ? እኔ ባለሁበት ሰላም ነኝ፣ ፈጣሪ ይመስገን። እስቲ ዛሬ ላይ አንድ ሀሳብ ይዤ ቀርቤ ያለው እሱ ምንድነው? ያው በኢትዮጵያ እንደሚታወቀው የተለያየ ብሔር ብሔረሰብ ይኖራል። ከዛ ደግሞ አንዱ የኦሮሞ ማህበረሰብና ሌላኛው ደግሞ የአማራ ማህበረሰብ ደግሞ አማርኛ ተናጋሪ ነው ማለት ይቻላል። እና አንዳንዴ ከሌላ ቦታ ወደ ኦሮሚያ የሚመጡ ሰዎች ኦሮምኛ ቋንቋን ባለመቻል ሲቸገሩ እናያለን። በተለያየ ጉዳይ ላይ ለመነጋገር የሆነ ነገር ለመግዛት አልጋ ይዞ ለማደር አንድን ጉዳይ ለማስፈጸም ለተለያየ ጉዳይ ሲመጡ ወይ መንገድ እያለፉ ሻይ ጠጥቶ ለማለፍ ሲፈልጉ ሲቸገሩ ከሰው ጋር ለመግባባት ተናግረው ሐሳብን ለመግለጽ ሲቸገሩ እናያለንና እስቲ ይሄንን ችግር ለመፍታት ቋንቋ ለመማር በጣም ፍላጎት ያለው ሰው ይሄንን ዩቲዩብ ቻናል እንዲከታተልና ቢያንስ ኮሙኒኬሽን ቋንቋ መግባቢያ ስለሆነ ይሄንን በትንሹ አንድ ሰው በቀላሉ በጣም ቀላል የተባለውን ነገር ተምሮ ቢያንስ ተግባብቶ የሆነ ነገር ሰላም ተለዋውጦ ከዛ በኋላ የሆነ ነገር ለመግዛት ሐሳቡን መግለጽ እንዲችል ገዝቶም እንዲሄድ ወይ ደግሞ ሽጦም እንዲሄድ የሚያደርግ የሚያግዝ ትንሽዬ ነገር ይዤ ነው ቀረብኩት። ስለዚህ አንደኛ ላይ የሚያነሳው በኦሮምኛ አንድ ሰው ምን ልል ይችላል ሰላምታ ስለዋወጥ። ስለዚህ ኦሮማራ ብዬ ያ ማለት ሌላ የፖለቲካ ጉዳይ የለውም፣ ቋንቋን የመማር ጉዳይ ነው። ለምሳሌ አንድ ኦሮምኛ ተናጋሪ ለአንድ ሰው ጧት ሲያገኘው አካምቡልቴ ነጋዳ ወይም ደግሞ ፈያዳ ሊል ይችላል። አካምቡልቴ ነጋዳ ፈያዳ። ይሄ ምን ማለት ነው? እንዴት አደርክ? ሰላም ነህ? ደህና ነህ? እንዴት አደርክ? ሰላም ነህ? ደህና ነህ ለማለት ነው ማለት ነው። ከዛ መጀመሪያው ሰውዬ ነጋዳ አከመት ነጋዳ አከም አት። ሁለተኛው ደግሞ ሰላም ነኝ እንዴት ነህ? ሰላም ነኝ እንዴት ነህ አንተ ልል ይችላል ማለት ነው። ከዛ ቀጥሎስ ማቲን ነጋዳ ወይ ደግሞ ማቲን ነጉማ፣ ማቲን ነጋዳ ማቲን ነጉማ ምን ለማለት ነው? ቤተሰብ ሰላም ነው? ቤተሰብ ሰላም ነው? ከዛ ቀጥሎስ ሁንዱ ነጋዳ ገለተ ዋቃ፣ ሁንዱ ነጋዳ ገለተ ዋቃ፣ ሁንዱ ነጋዳ ገለተ ዋቃ ምን ለማለት ነው? ሁሉም ሰላም ነው እግዚአብሔር ይመስገን። ሁሉም ሰላም ነው እግዚአብሔር ይመስገን። ሁሉም ሰላም ነው እግዚአብሔር ይመስገን። ቀጥሎስ የሰላምታውን ጉዳይ ሳይጨርሱ ማለት ነው ሆጂን አከም፣ ሆጂን አከሚ፣ ሆጂን አከሚ። ይሄ ምን ለማለት ነው? ስራ እንዴት ነው? ስራ እንዴት ነው? ሆጂን ጋሪዳ፣ ሆጂን ጋሪ ወይ ደግሞ
hojiin ba'eessa hojiin ba'eessa hojiin gaariidha ስራ ጥሩ ነው ስራ ጥሩ ነው ስራ መልካም ነው እንደማለት ነው ቶሌ ነጋቲ ቶሌ ነጋቲ ቶሌ ነጋቲ እሺ በል ሰላም ሁን ወይም እሺ ቻው ለማለት ነው መጨረሻ ላይ ማለት ነው ቶሌ ነጋቲ እሺ በል ሰላም ሁን ወይም እሺ ቻው ለመሄድ ማለት ነው ሊለያዩ ነው ማለት ነው ሁለቱም አንዱም የዛኛው ይሄኛው መንገዱን ሲቀጥል ማለት ነው ወደ ራሱ ፍላጎት ለመሄድ ሲፈልግ ማለት ነው ቶሌ ነጋቲ እሺ በል ሰላም ሁን እሺ ቻው ብሎ ሰላምታ መለዋወጥ ይችላሉ ነው ስለዚህ ይሄንን በቀላሉ አንዳንዴ ምንድነው ሜቢ ፕሮናንሴሽኑን የምትፈሩ ሰዎች ልትኖሩ ይችላላችሁ አንዳንድ ቃላቶችን በትክክል ላለ መጥራት እንደዛ አይነት ችግር ሊያጋጥማችሁ ይችላልና ያንን ያለ መፍራት ነው እኔ አሁን አማርኛ ሁለተኛ ቋንቋዬ ነው ነገር ግን የፈለገ ያይል ብሳሳት ነገ መማር የምችል ጉዳይ ስለሆነ ነገ የኔን ስህተት ማስተካከል የምችል ጉዳይ ስለሆነ ምንም መፍራት ወደ ኋላ ማለት አያስፈልግም ነው አከም ቡልቴ ነጋ ቡልቴ ነጋዳ ወይ ደግሞ ፈያዳ እንዴት አድርክ ሰላም ነህ ደህና ነህ ነጋዳ አከመት ነጋዳ አከመት ሰላም ነኝ እንዴት ነህ አንተ ሰላም ነኝ እንዴት ነህ አንተ ማቲን ነጋዳ ማቲን ነጉማ ማቲን ነጋዳ ማቲን ነጉማ ቤተሰብ ሰላም ነው ቤተሰብ ሰላም ነው ሁንዱ ነጋዳ ገለተ ዋቃ ሁንዱ ነጋዳ ገለተ ዋቃ ሁንዱ ነጋዳ ገለተ ዋቃ ሁሉም ሰላም ነው እግዚአብሔር ይመስገን ሁሉም ሰላም ነው እግዚአብሔር ይመስገን ሆጂን አከሚ ስራ እንዴት ነው ስራ እንዴት ነው ሆጂን ጋሪዳ ስራ ጥሩ ነው ስራ መልካም ነው ለማለትም ይሆናል ቶሌ ነጋንቱሪ እሺ በል ሰላም ሁን ወይም እሺ ቻው ለማለት እና ለመለያየት ሲፈልጉ ማለት ነው ስለዚህ ቋንቋን በቀላሉ በዚህ ሁኔታ መማር ይቻላልና ይሄንን ዩቲዩብ ቻናል ላይክ ሰብስክራይብ ማድረግን አትርሱ እንደዚህ እያልን ወደ from simple to complex ከትንሹ ወደ ትልቁ እንሄዳለን ማለት ነው ያለ ምንም ፍርሃት አንድን ቋንቋ መማር ይቻላል ነው ስለዚህ እኔም ከናንተ በላይ ያውቄ ሳይሆን የሚያውቀውን ያህል የተረዳሁትን ያህል እናንተን ለማገዝ ለማስረዳት እርግጠኛ ሆኜ የምነግራችሁ ከዚህ ተምሮ በድፍረት ገብቶበት በጣም ነገ ጥሩ የአማርኛም የኦሮምኛም ተናጋሪ የሚሆን ሰው እንዳለ አምናለሁ
በጣም አመሰግናለሁ። ለዛሬ ይሄን ብዬ አቆማለሁ። ቻው፣ ሰላም ሁኑ።